ሰው ማንን ማመን ይችላል? አብሮ የበላ አብሮ የጠጣን ሚስጥሮትን የሚያውቅ የቅርብ ጓደኛው የእርሱ የሞት መልእክተኛ ቢሆንስ? ዛሬ በባራምባራስ ሚዲያ ይዞላችሁ የመጣው ታሪክ ተራ ወንጀል አይደለም። አንዲት ሴት የቅርብ ጓደኞቿን አንድ በአንድ እየመረዘች ስቃያቸውን እያየች ስትዘርፋቸው የኖረችበትን መላው የታይላንድ ሕዝብን በእንባና በድንጋጤ ያራጨው ታሪክ ነው። እኚህ ሰዎች የሞቱት በማያውቁት ጠላት ሳይሆን እጅግ በሚያምኑት ጓደኛቸው እጅ ነው። ይቺ ሴት ማናት? ለምንስ ይህን አደረገች? እውነቱ ሲገለጥ ፖሊሶች እንኳን ደንግጠው ነበር። ከታሪካችን ፍጻሜ ድረስ አብራችሁ ሚያዝያ 14 ቀን 2023 ዓ.ም ሲሪፖርን የተባለች የ32 ዓመት ወጣት ከቅርብ ጓደኛ ካንዋት ጋር ወደ ራትቻፑሪ ግዛት ሊሽርሽር ሄዱ። ዓላማቸው ወንዝ ዳር ሄደው አሳዎችን በመልቀቅ ሃይማኖታዊ ሥርዓትን መፈጸም ነበር። ሁለቱ ጓደኛሞች እየሳቁና እየተጫወቱ ወደ ወንዝ ዳር ተጠጉ። ነገር ግን ሥርዓቱ እንደተፈጸመ ሲሪፖርን በድንገት መተንፈስ አቃታት። መሬት ላይም ተዘረረች። በአካባቢው የነበሩ ሰዎች ሊረዷት ሲሮጡ ከጎኗ የነበረችው የቅርብ ጓደኛዋ ካንዋት ግን አንድም እርዳታ አልጠየቀችም ነበር። ይባስ ብሎም ጓደኛዋ በሞት ጥላ ስር ሆና ስትፈራገጥ እያየቻት ካንዋት ግን የሲሪፖርን ቦርሳ፣ ውድ ስልኮች እና ጥሬ ገንዘቧን ይዛ በዝምታ ከአካባቢው ተሰወረች። ሲሪፖርን ሆስፒታል ከመድረሷ በፊት ሕይወቷ አለፈ። መጀመሪያ ላይ እንደ ተራ የልብ ድካም ታይቶ ነበር። ነገር ግን የሲሪፖርን ቤተሰቦች አንድ ጥርጣሬ ነበራቸው። ልጃቸው ጤነኛ ነበረች፣ ቦርሷስ የት ሄደ የሚል ጥያቄ እነሱ ጋርም ነበር። ፖሊስም ወዲያውኑ ምርመራውን ጀመረ። የሲሪፖርንም አስክሬን ተመረመረ። ውጤቱም ሲመጣ መላው ታይላንድ ነበር የደነገጠው። በሟች ደም ውስጥ ሳይናዲድ የተባለ እጅግ አደገኛ ፈጣን ገዳይ መርዝ ተገኘ። ሳይናዲድ የተባለው መርዝ በትንሽ መጠን እንኳን ምግብ ውስጥ ቢገባ በደቂቃዎች የሰውን ሕይወት የማጥፋት ትልቅ ችሎታ አለው። ፖሊስም ወዲያውኑ ካንዋትን በቁጥጥር ስር አዋላት። ካንዋት የፖሊስ መኮንን ሚስት ስለነበረች መጀመሪያ ላይ ምርመራውን ከባድ አድርገው ነበር። ነገር ግን ጉዳዩ በማህበራዊ ሚዲያ ሲሰራጭ ያልታሰበ ነገር ተከሰተ። የኔም ጓደኛ ከካንዋት ጋር ከበላሽ በኋላ ነበር የሞተች የሚሉ የብዙ ሰዎች ድምጽ መሰማት ተጀመረ። ፖሊስ የድሮ ፋይሎችን መክፈት ጀመረ። በ2020 በ2021 እና በ2022 የሞቱት የካንዋት ጓደኞች ታሪክ ተመረመረ። በሚገርም ሁኔታ ሁሉም የሞቱት ከካንዋት ጋር ምግብ ከበሉ ወይም ደግሞ የሰጠቻቸውን እጽዋቶች መድኃኒት ኸርባል ሜዲሲን ከወሰዱ በኋላ ነበር። ካንዋት ለምን ይህን አደረገች? ምርመራው እንደሚያሳየው ካንዋት ከፍተኛ የኦንላይን ቁማር ተገዢ ነበረች። በሚሊዮን የሚቆጠሩ ዕዳም ነበረባት። ይህን ዕዳ ለመክፈል የነደፈችው ዘዴ ግን ሰይጣናዊ ነበር። ጓደኞቿን ትቀርባቸዋለች፣ እምነታቸውንም ታተርፋለች። ከዚያም ከፍተኛ ገንዘብ ትበደራቸዋለች። ገንዘቡንም የመመለሻ ቀን ሲደርስ ጓደኞቿን ለምሳ ትጋብዛለች። ይህ ለጤና ጥሩ ነው በማለት መርዝ የተቀላቀለበት ካፕሱሊን ትሰጣቸዋለች። ጓደኞቿም እየሞቱ እሷ ግን ንብረታቸውን ዘርፋ ትሄዳለች። በአጠቃላይ 14 ሰዎች በዚህ መንገድ ተገለዋል። አንዲት ሴት ግን በታምር ተረፈች። ካንዋት የሰጠቻትን መድኃኒት እንዳስመለሳትና ወደ ሆስፒታል ሄዳ መዳን እንደቻለች ለፖሊሶች መሰከረች። ይህ ምስክርነት የካንዋትን የጭካኔ ሰንሰለት መስበር ቻለ። እንደ አውሮፓውያን አቆጣጠር በህዳር 2024 የጥፋተኝነት ውሳኔ ተላለፈ። ካንዋት ቼንድዋንተንን በፈጸመች ዘግናኝ ወንጀል የሞት ፍርድ ተፈረደባት። የታይላንድ ሕዝብም ሳይናዲዳም እያለ የሚጠራት ይቺ ሴት በታሪክ ከፍተኛ ቁጥር ያለው ሰው የገደለች ሴሪያል ኪለር ተብላ ተመዝግባለች። ይህ ታሪክ አንድ ትልቅ ትምህርት ይሰጠናል። አንዳንድ ጊዜ ጠላታችን ሩቅ አይደለም። የቅርብ ጓደኛ መስሎ እየሳቀና እየበላ በስተጀርባችን ግን ጉድጓድ የሚመስል ሊኖር ይችላል። ሁልጊዜ የምናምነውን ሰው በጥንቃቄ መምረጥ እንዳለብን የሲሪፖርን እና የሌሎች 13 ተጎጂ ታሪክ ምስክር ነው። የዛሬው የታይላንድ የጭካኔ ታሪክ ይህን ይመስል ነበር። እናንተ በዚህ ሴት ጭካኔ ምን እንደተሰማችሁ በኮሜንት አስቀምጡልኝ። ባራምባራስ ሚዲያ እንዲህ ያሉ እውነተኛና አስተማሪ ታሪኮችን ማቅረብ ይቀጥላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ፈጣሪ ከወንጀል ያርቃችሁ። Subscribe. Like, follow, subscribe. Don't forget to like and subscribe. Subscribe.